ሪዝቅ ከላይ ነው የሚሰፈር በብልጠት እንዳይመስል ካንተ የበለጡ ብልጦች አሉ አራዶች አሉ ዕውቀት የተማሩ አሉ ፕሮፌሰሮች አሉ በቃ አንተ ጀምረዋል አላህ ባርኮልህ ሰውን ወደ ሲስተም እንዲገባ ማገዝ አንዱን ወንድሜ ያጫወተኝ ነበር አንድ ሰው ወደ ስራው ገባ ወደ ሆነ ስራ አልጠቅሰው ሲገባ አሃ መጣ ላክስረው ብሎ ብር መደበ ሌላው ወንድሙ ሙስሊም ናቸው ብሎ ይሄ የመደበው ከስራው ወጥቷል አለ ያ የተመደበበት በዛ ስራ ላይ አንደኛ ነው አለኝ አታስቆመው መስሎ ሰዎች እንዲያድጉ አጋጅና ይሄን ስራ እስኪ ተለወጥ ዘውዲያ ኩራት እኮ ገሌን እኮ እኔ ያስጀመርኩት ስትል ደስ አይልም እሱስ ቢሆን ሰው ፊት ቁጭ ብለ እሱኮ ነው ጀን ይዞ ወደ ንግዱ የከተተ ሲል ክብር አይደለም ደስ ይላል ሪዝቅ ከላይ ነው ወንድምህን እገዘው አብሮ እንዲያድግ እንዲወጣ ሶስተኛ የተበደርነ ሰዎች ሁላችንም ያልተበደረ የለም ከፍ ያለው ከባንክ ዝቅ ያለው ከጎን ወንድሙ ተበድሯል ሁሉም ባለዳ እሺ አብዛኛውን ለማስተካከል የተበደረ ሰው አበዳሪ ሲደውል ስልክ መዝጋት መጥፋት መሽሎክለክ የሙስሊም ባህሪ ያለ መክፈል ማችልበት ቀን ደርሷል ፊት ለፊት ንገረው ጥራው ቢሮ እንዲህ ያልኩ ብር 3 ወሩ ላይ ቸኳል ደረሰ ምን ላድል ምን ሆነ ነው ይላል ስራው እዚህ ቦታ ስታክ አረገ እስኪ ፍታል እንዶ አብራሻ ሽጠኝና ብሩን ወሰደው ፊት ለፊት ንገረው የጠፋው ካልመሰለ ያዝንልሃል እኮስ በቃ ቸግሮ ነው ይረዳል አንዱ ዳለበት ተደወለለት አላነሳ ብሎ በሌላ ሰው ሲደውል አነሳለትና ድምጹን አወቀው ከዛ ምን አለው ተሳስተሃል ከባድ ነው አይደል ተበዳሪ ያበደሩን ሰው ወንድም ማርጋቸው ቢሮ ጥራቸው ቤት ጋብዛቸው ሰርጋቸው ለቅሶቸው ላይ ተገኝ ያ ነገር አዘገየው ባፉ በለኝ መፍትሄ እየፈለኩ ነው ገዘይ በለው መሽሎክለክ የሙስሊም ባህሪ አይደለም ችግር ሊገጥም ይችላል ያበደርን ሰዎች ደግሞ ለተሳካለት ሰው ያበደርከውን ብር ባዘገየህ ቁጥር ላንተ ሰደቃ ነው በየቀኑ 1 ሚሊዮን አበድረዋል 3 ወሩ ላይ አልከፈለህ በዘገየ ቁጥር ላንተ በየቀኑ ሰደቃ አለ ፈናዚረቱን ኢላ መይሰራ አላህ እስኪያገራለ ትንሽ ለቀቅ አረግ አላህም ከላይ ለቀቅ ያረግልሃል ስታጠብቅ ወይ ገቢዎች ይላቀባል አንተ ለቀቅ አርገው ከላይ እንዲለቀቅልህ ነብዩ አለይሂ ሰላቱ ወሰለም አቡ ቀታዳ ባስተላለፉት ሐዲስ ላይ ያን አላህ የውመል ቂያማ የቂያም ቀንን ጭንቀት እንዲያረግብለት የፈለገ ሰው ለተበደረ ሰው ትንሽ ጊዜ ይስጠዋል አልቻለም እስኪ ከፈል እድል አብሽር ትከፍላለህ ግድ የለህም ተንቀሳቀስ ከቻለም አሉ ይዝለለው በቃ አልቻለም 1 ሚሊዮን 2 ሚሊዮን ዝለለው አላህ ያስፋልናል ነብዩ አለይሂ ሰላቱ ወሰለም ስለ አንድ ተርሚዚ ላይ በተዘገበው ስለ አንድ የአላህ ባሪያ ያወራሉ ከሳቸው መላክ በፊት ንግድ ሰዎችን በብድር ያበድር ነበር ከዛም ለሱ ሰራተኞች ምን ይላቸዋል እዳው መክፈል ማይችል ሰዎች ሲመጡ ዝለሏቸው እለፏቸው ይል ነበር ሰው ያበድራል አንዳንዱ ከስሮ ይመጣል እዳ አለብህ ያልክ አታሳደ በቃ የለውም ስታየው የሚሸጠው ነገር የለው ሲቸግሯቸው ሲመጡ ዝለሏቸው ይል ነበር አላህን ተገናኘው እሱም አለፈው አሉ ነብዩ አለይሂ ሰላቱ ወሰለም አላህን በማለፍ አንተ ልትበልጠውን ያልፋል እሱ